ሱስ ውስጥ ላለ ሰው በሙሉ እንድታዝኑ የሚያደርጋችሁን ነገር ዛሬ ልንገራችሁ። ያ ሁላችንም ሱስ አለብን። የአልኮልም ሱስ ይሁን የስልክም ሱስ ይሁን ሱስ ነው። ጥንካሬውና ሊያመጣ የሚችለው ጉዳት ነው የሚለያዩ። በቀደም እንዳልኩት ዶፓሚን ሞቲቬሽን፣ ሪዋርድ፣ ፕሌዥርን ወይም ደስታን ኤክስፒሪየንስ እንድናደርግ የሚረዳን ሆርሞን ነው። ለምንድን ነው ግን እነዚህ ስሜቶች ያስፈልጉ? ይህ ሆርሞን እኛን ዝም ብሎ ለማስደሰት ነው የተሰራው? በጣም አስተውላችሁ ስሙኛ እንዴ። በዚህ ምድር ላይ ስንኖር የሚያስፈልጉን መሰረታዊ የሆኑ ነገሮች ምንድን ናቸው? ምግብ፣ መጠለያና ልብስ ናቸው አይደለም? ይህንን አራተኛ ክፍል አካባቢ ሳይንስ ላይ ተምረነዋል። ከዛ ግን ሰው በህይወት መቆየት መቻሉን ካረጋገጠ ቀጣይ የሚፈልገው ዋና ነገር አለ። እሱም ዘርን መተካት ነው። ዲኤንኤያችንን ትተን ማለፍ እንፈልጋለን። ለእሱ ደግሞ ምን ያስፈልገናል? ፓርትነር ወይም ሜት። ስለዚህ ቅድም ያልኳችሁ 3 ነገሮች ላይ ይህንን ስንጨምረው 4 ሆነ ማለት ነው። ሰው ለመኖር ምግብ፣ መጠለያ፣ ልብስ እና የህይወት አጋር ይፈልጋል። የዶፓሚን ጥቅም እዚህ ጋር ይመጣል ማለት ነው። ዶፓሚን በዋናነት ያለው ጥቅም እነኚህ በህይወት ለመኖር የሚያስፈልጉንን መሰረታዊ የሆኑ ነገሮች ለማግኘት አንደኛ ተነሳሽነት እንዲኖረን ያደርገናል። ከዛ ደግሞ እነዛን ነገሮች ስናገኛቸው ደስታ እንዲሰማን ይረዳናል ማለት ነው። የሆነ ለመኖር የሚጠቅም ነገር እንዳሳካን እንዲሰማን ማድረግ ነው ስራው። ለምሳሌ በምግብ ካየነው በድሮ ዘመን የሰው ልጅ ጫካ ውስጥ አድኖ ይበላ ነበር አይደል? የዛኔ ተነስተ አድን የሚለው ዶፓሚን ነው። ከዛ ደግሞ ልክ እንስሳውን ሲገለው የስ አገኘሁት ብሎ ደስ እንዲለው የሚያደርገውም ዶፓሚን ነው። ጠባብሶ ሲበላው ደግሞ የእርካታ ስሜት እንዲሰማ የሚያደርገው ራሱ ዶፓሚን ነው። በዚህ ምሳሌ ላይ ቅድም ያልኳችሁን ሁሉ የዶፓሚን ጥቅም መመልከት ትችላላችሁ። ሞቲቬሽን፣ ሪዋርድ እና ፕሌዥር እንዲሰማን የማድረጉ ዋና ጥቅም ይሄ ነው። በህይወት ለመቆየት የሚጠቅሙን ነገሮች ለማግኘት ተነሳሽነት እንዲኖረን፣ ስናገኛቸው ደግሞ ሽልማት መስጠት ነው የዶፓሚን ስራ። አሁን ምግብ፣ መጠለያ፣ ልብስ እና የህይወት አጋር ለማግኘት ነው ስላችሁ እነዚህ ዋና ዋና ነገሮች ስለሆኑ ነው እንጂ ለእነዚህ ብቻ ነው እያልኩ አይደለም። ጀስት ሁሉም ነገር የሚመጣው በህይወት ከቆየም በኋላ ነው በሚለው ነው እነዚህ እንደ ዋና የሚታዩ እንጂ ሌሎች ጠቃሚ ነገሮች ላይም ከማነሳሳት እስከ መሸለም ያለው ነገር ድርሻ ይወስዳል። እንዳንቆም ማድረግ ነው በቃ ስራው ዶፓሚን። አሁን ግን አንድ ችግር አለ። እነዚህን ተፈጥሯዊ የሆኑ ሽልማቶች ስናገኝ የሚሰማንን ስሜት ሃይጃክ አድርገው የገቡ አርቲፊሻል ሽልማቶች አሉ፣ ከፍተኛ ዶፓሚን የሚያመነጩ ማለት ነው። መጠጥ፣ ድረግ፣ ፖርኖግራፊ፣ ቪዲዮ ጌሞች፣ ቁማር ምናምን እናንተ ጨምሩበት፣ እንደ ሰው ይለያያል። ጭንቅላታችን ደግሞ እነዚህ ከአርቲፊሻል ስኬት የሚመጡ የደስታ ስሜቶችን ከእውነተኛው ስኬት መለየት አይችልም። በዋነኝነት ዶፓሚን የተዘጋጀው መጀመሪያ ቅድም የነገርኳችሁ ለህይወት መሰረታዊ የሆኑ ነገሮችን እንድናሳካ ለማነሳሳት፣ ከዛ ደግሞ ስናገኛቸው የሆነ ሪዋርድ ለመስጠት ነው። ይህንን የሚያደርገው በህይወት ለመቆየት ስለሚረዳ ነው። አርቲፊሻሎቹን ስሜቶች ስናስገባበት ግን እነዛ ሰርቫይቭ ለማድረግ የሚጠቅሙንን ነገሮች ስናሳካ ከምናገኘው የበለጠ ዶፓሚን ያለምንም ስራ በፍጥነት እናመነጫለን። በዚህ ምክንያት ማይንዳችን እነዚህ ነገሮች የሚቆጥረው የእውነት ሰውነታችን ለመኖር የሚጠቅመውን ነገር እንዳሳካ ነው። ጤናማ ባልሆነ መንገድ የመጣ ደስታ እንደሆነና ምንም ለመኖር የሚጠቅም ነገር እንዳላሳካን ጭንቅላታችን አያውቅም። ለዚህ ነው ሰዎች ሱስ ውስጥ ሲገቡ ሁሉ ነገራቸውን የሚተዉት። ሚስታቸውን፣ ባላቸውን፣ ልጆቻቸውን፣ ስራቸውን፣ ለህይወት የሚያስፈልጋቸውን ነገር ሁሉ ትተው ሱሳቸው ላይ ትኩረት ያደርጋሉ። ለምን ታውቃላችሁ? አእምሯቸው ድረጉን ራሱ ሰርቫይቭ ለማድረግ የሚጠቅም ነገር እንደሆነ ነው የሚቆጥረው። ለምን ሲባል ምግብ፣ መጠለያ፣ ልብስ እና የህይወት አጋር ሲያገኝ ከሚሰጠው ዶፓሚን በላይ እየሰጠው ነው። አሁን ከዛ የሚበልጠውን ዶፓሚን ሊያው ምንም ሳትለፉ መታገኙባቸው መንገዶች በስተዋል። ቅድም እንዳልኩት ማይንዳቸው አርቲፊሻል በሆነ መንገድ በሚመረተው ዶፓሚን ተሸውዷል። ሰውየው የእውነት በህይወት ሰርቫይቭ ለማድረግ በሚጠቅሙት ነገሮች ላይ ትኩረት አድርጎ እየተሳካለት እንደሆነ ነው የሚያውቀው። የዶፓሚን ዓላማ ያ ስለሆነ ለዚህ ነው በሱስ ውስጥ ላለ ሰው ልታዝኑ ይገባል ያልኩት። በዚህ ላይ ዶክተር አና ያለችውን ላሰማ። Dopamine originally was to help us find those things that we need to survive: food, clothing, shelter, a mate. We call those natural rewards. But today, that same reward pathway that relies on dopamine has been hijacked by all of these artificial rewards that our brain confuses as necessary for survival. Which is why people with severe addiction will be willing to lose, not consciously, but unconsciously, their loved ones, their homes, their jobs, everything they have in pursuit of their drug of choice. It's because their brain has been hijacked and they now confuse the drug as necessary for survival. ተፈጥሯችን ዶፓሚን በሚያመነጩ ነገሮች ላይ በሙሉ ትኩረት እንዲያደርግ ነው የተሰራው። ምክንያቱም ማይንዳችን ዶፓሚን የሚያመነጩ ነገሮች በሙሉ በህይወት ለመቆየት የሚረዳኝ ነገር ነው ብሎ ስለሚያምን። እደግመዋለሁ፣ የዶፓሚን ዓላማ በህይወት ለመኖር የሚጠቅሙን ነገሮች ቼስ እንድናደርግ እንደ ሞተር የሚያገለግል። ነገር ግን በቀደም እንዳልኩት በጣም በሚያስደስታችሁ ነገር ራሳችሁን በጠመዳችሁ ቁጥር ዶፓሚን የሚያልቅ ነገር ስለሆነ ሙጥጥ ይላል። እሱ የለም ማለት ደግሞ ተነሳሽነት የለም ማለት ነው። የዛኔ ነው ድብርት፣ ለምንም ነገር ፍላጎት ማጣት፣ አልጋ መነሳት፣ መቸገር የሚመጣው። ከድሮ የበለጠ አሁን ላይ ይሄ ነገር ብዙ ሰዎች ጋር እየተስተዋለ የመጣው የደስታ መንገዶች በጣም ስለበዙ ነው። ጥሩ ነገሩ ዶፓሚን ቢያልቅም መልሶ የሚመረት ነገር ነው። ጊዜ ብቻ ነው የሚፈልገው። ከዛ ነገር ራሳችሁን ቆጥባችሁ መቆየት ነው የሚጠበቅባችሁ። በዛ አርቲፊሻል ደስታ በሚሰጥ ነገር ውስጥ ለምን ያህል ጊዜ ተዘፍቃችሁ ቆይታችኋል የሚለውና የሰብስታንሱ ጥንካሬ ነው ምን ያህል ጊዜ ያስፈልጋችኋል የሚለውን የሚወስኑ። ለአንዳንዱ ሰው 15 ቀን ሊሆን ይችላል፣ ለአንዳንዱ ደግሞ ወር ሊሆን ይችላል፣ 2 ወር ሊሆን ይችላል፣ 6 ወር ሊሆን ይችላል። የዶፓሚናችሁ ጉዳይ የሚስተካከለው በጊዜ ብቻ ነው። ይህንን ሆርሞን ለመጨመር የሚወሰድ ምንም አይነት መድኃኒት የለም። ካለም ውሸት ነው። የበለጠ ችግር ውስጥ ሊከታችሁ የሚችል ነገር ነው። በቀደም በሰራሁት ቪዲዮ ላይ ብታዩት አሪፍ ነው። በጣም ትጠቀሙበታላችሁ። ዶፓሚንን እንዴት ልጨምር ብላችሁ ለጠየቃችሁ ሰዎች ትክክለኛው መልስ ሳትለፉ ከምታገኙት የትኛውም አይነት ደስታ ለተወሰነ ጊዜ ሙሉ ለሙሉ ራቁ ነው መልሱ።